ጥያቄ ካለ መጠየቅ ይቻላል። ተርኒንግ ፖይንት ማለት ምን ማለት እንደሆነ እንግዲህ እዚህ ላይ ደርሰናል። What's turning points? What do you think? What do you think? There is a certain function, okay? There is a certain function f of x, okay? Some polynomial function, say it. Or maybe trig function, maybe another, okay? So for those function, there is f derivative at x, which makes 0, the point. ዴሪቬቲቭ 0 የሚመጣበት ቦታ እቺ ነምበር ምን ተብላ ትጠራለች? ክሪቲካል ነምበር ትባላለች። ስፔሻሊ ክሪቲካል ነምበር ለምን ይጠቅመናል? ማክሲመም ቫልዩ እና ሚኒመም ቫልዩ ለመፈለግ። ኢን አዲሽን ክሪቲካል ነምበር f derivative at c is equals to 0 ብለን c እና f of c እንዲህ ስናስቀምጣት እቺ ቦታ ተርኒንግ ፖይንት ተብላ ትጠራለች ማለት ነው። ደብል ዴሪቬቲቭ ደግሞ ስትፈልጉ ለምሳሌ ደብል ዴሪቬቲቭ አት ሲ ፈልጋችሁ 0 ብላችሁ እቺን ሲ ኤፍ ዴሪቬቲቭ አት ሲ ስትፈልጉ ደግሞ ኢንፍሌክሽን ፖይንት ይባላል። ይሄ ደግሞ ደብል ዴሪቬቲቭ ይጠቀማል። ኢንፍሌክሽን ፖይንት ያ ማለት ፍሮም አፕዋርድ ቱ ዳውንዋርድ ፍሮም ዳውንዋርድ ቱ አፕዋርድ የሚቀየርበት ቦታ ማለት ነው። ተርኒንግ ፖይንት እና ኢንፍሌክሽን ፖይንት ማለት በዛ መልኩ መረዳት እንችላለን። ግልጽ ነው? አገኛችሁኝ? ስለዚህ ተርኒንግ ፖይንት ማለት ግራፋችን ከአፕዋርድ ወደ ዳውንዋርድ የሚቀየርበት ወይም ደግሞ ከዳውንዋርድ ወደ አፕዋርድ የሚቀየርበት ቦታ ማለት ነው። የሆነ ፖሊኖሚያል ብኖረን ይሄኛው ተርኒንግ ፖይንት ይባላል። እሺ ፍሮም ዳውንዋርድ ቱ አፕዋርድ የሚቀየርበት ወይም ደግሞ ፍሮም አፕዋርድ ቱ ዳውንዋርድ የሚቀየርበት። እቺኛዋ ደግሞ ኢንፍሌክሽን ፖይንት ትባላለች። እሺ ኢንፍሌክሽን ፖይንት የሆነ ዲግሪ የምትቀይርበት ማለት ነው። እንዲመጣ እንዲህ ለመሄድ የምትሄድበት ቦታ አፕዋርድ እና ዳውንዋርድ አይደለም። ግልጽ ነው? ኢንፍሌክሽን ፖይንት ይባላል ይሄኛው። እሱ በደብል ዴሪቬቲቭ ነው የሚፈለገው። ስለዚህ ተርኒንግ ፖይንት እንዴት ይፈለጋል? ፈርስት ኦፍ ኦል የተሰጣችሁ ፈንክሽን ምን ይደረጋል? ዴሪቬት ይደረጋል ማለት ነው። ሶ question number 4a to find turning point first of all find f derivative at x a ላይ ያለውን ዴሪቬቲቭን እንፈልግ። -3x ስኩዌር 12x ዴሪቬቲቭ ማለት ፕላስ -9 is equals to 0 ብላችሁ ስሩ መጀመሪያ ዴሪቬቲቭ ማለት ነው። ከዛ በኋላ ምን ይመጣል? ይሄ ኳድራቲክ ነው። አሪፍ ደረር ይሰራል። ይሄ -3 አካፍሉት፣ ሁሉንም ለ-3 አካፍሉት። ስለዚህ ምን ይመጣል? it is x square minus 4x ፕላስ 3 ይመጣል is equals to 0። ስለዚህ ይሄን ተደምሮ ኔጌቲቭ 4 ተባዝቶ 3 የሚመጣ ማን ነው? x - 1 እና x እንስራ ተደምሮ ኔጌቲቭ 4 ተባዝቶ 3 የሚመጣ -1 and -3 ሲደመር -4 ሲባዛ 3 ይመጣል። ስለዚህ x - 1 and x - 3 is our factorization. So x is equals to 0 x is equals to 1 or x is equals to 3 is are a critical numbers, okay? So the turning point is 1f of 1 and 3f of 3 ይሆናል ማለት ነው። ተርኒንግ ፖይንታችን እቺ ናት ማለት ነው። የግራፉ ተርኒንግ ፖይንት ግራፉ ፖሊኖሚያል ፋንክሽን ነው፣ ኪዩቢክ ፋንክሽን። ስለዚህ እዚህ ቦታ ላይ ከዳውንዋርድ ወደ አፕዋርድ ወይም ደግሞ ከአፕዋርድ ወደ ዳውንዋርድ የሚወርድበት ቦታ ነው ማለት ነው። በምን እናገኛለን? በፈርስት ዴሪቬቲቭ ኦልዌይስ ፈርስት ዴሪቬቲቭ ኢዝ ኢኳልስ ቱ 0 ብላችሁ መፈለግ ነው። ግልጽ ነው አይደል? ሁለተኛው እዚህ ጋር እንሰራለን።
f of 1 ማለት የሚገባው እዚህ ላይ ሳይሆን ኦሪጂናል ፈንክሽን ውስጥ ነው የሚገባው። ያ ማለት 1 what's f of 1 1 እዚህ ጋር አስገቡ f of 1 is minus 1 cube plus 6 minus 9 plus 3 minus 1 plus 6 5 minus 9 minus 4 plus 3 minus 1 nice minus 1 ይሄ ቦታ ማለት ነው። and f of 3 ደግሞ ስሩ እዚሁ ጋር ነው የሚገባው። f of 3 minus 27 plus 3 square is 9 times 6 54 minus 9 times 3 እንደገና 27 minus 27 plus 3